ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ሰንብታችኋል? ይህ ሀላባ ቴሌቪዥን ነው። ዛሬ እንግዲህ ለየት ያለ ፕሮግራም ነው ይዤላችሁ የቀረብኩት። በሀላባ ዞን እንደሚታወቀው የሀላቢሳ ቋንቋን ለማሳደግ በርካታ ስራዎች እየተሰሩ እንደሆነ ያው የሚታወቅ ነው። ያው ከቅርብ ጊዜያት ወዲህ የሀላቢሳ ፊደላት ተቀርጸው ወደ ትምህርት መገባቱ የሚታወቅ ነው። ከዛም ባሻገር በሀላቢሳ ቋንቋ የቴሌቪዥን ፕሮግራም መጀመሩም እንግዲህ በዚህ አመት የሚታወቅ ነውና ከዚህም ባለፈ መልኩ በኪነ ጥበቡ ከዚህ ቀደም በርካታ ስራዎች እየተሰሩ እንደሆነ የምናውቀው ነው። አሁን ግን ለየት ባለ መልኩ ሲኒማቲክ በሆነ መልኩ አዲስ የሀላቢሳ ፊልም ተሰርቶ እንግዲህ በቅርቡ ለምርቃት ይበቃል። የዚህ ታሪካዊ በነገራችን ላይ ይህ ፊልም በሀላባ ታሪክ በሲኒማቲክ ደረጃውን የጠበቀ የመጀመሪያው የሀላቢሳ ፊልም ነው የሚሆነው ማለት ነው። የዚህ ፊልም አባላት እንግዲህ ዛሬ አብሮኝ ይገኛሉ። ከሁላችሁም ጋር ጥሩ ቆይታ ይኖራል ብዬ አስባለሁ። ራሳችሁን ያው እንተዋወቃለን፣ ቢሆንም ለተመልካቾቻችን ራሳችሁን ታስተዋውቃላችሁ። ከሴት ቅድሚያ ለሴት ከሷ ጀምራለን። ራሴን ለማስተዋወቅ ያህል ሙኒራ ከድር። ሙኒራ እንግዲህ በፊልሙ ላይ ተዋናይት ናት። ሌሎቻችሁም እስቲ? እሺ እኔም ራሴን ለማስተዋወቅ ያህል አብዱልሐኪም አህመድ ይባላል። አብዱልሐኪም ጥሩ። እንግዲህ እኔም ራሴን ለማስተዋወቅ ያህል አብዱል ጀባር አወል ይባላለሁ። መሐመድ አብደላ። እሺ እኔ ሳስ መሐመድ ይባላለሁ፣ የፊልሙ ዳይሬክተር። እንደሚታወቀው ይህ የመጀመሪያ ፊልም ነው በሀላቢሳ ቋንቋ። ያው የፊልሙ ዳይሬክተር እና ያው ባለቤት እንደመሆነ ፊልሙ ምን ላይ ያው ጠነጠነ ነው? ስለ ፊልሙ ውስጥ የሆነ ነገር ንገር። ፊልሙ የሚያጠነጥነው አንድ ካራክተር ላይ ነው። በጎኑ ብዙ የጎንዮሽ ካራክተሮች አሉት። ቤዚካሊ አንድ ታሪክ ያልሰራ ሰው፣ ታሪክ ሰርቶ የማያውቅ ሰው፣ ጀግና ያልሆነ ሰው ታሪኩ ሊጻፍ አይችልም ወይ የሚል ነው ጥያቄው። የግድ ሁል ጊዜ የሚጻፈው ታሪክ፣ የሚደረሰውም ድርሰት፣ የሚገጠመው ግጥም ስለ ጀግና ነው። በችግር ውስጥ የሚያልፍ ጀግና፣ በድህነት ውስጥ የሚያልፍ ጀግና፣ በሀብት ውስጥ ያለ፣ በአስተዳደር፣ በሁሉም ነገር፣ በጦር ሜዳ ብዙ ጊዜ የሚጻፈው ስለ ጀግናው ሰው ነው። ግን ጀግና ያልሆነ ሰው ፊሊንግ የለውም ወይ? ስሜት የለውም ወይ? ሊጻፍ የሚችል ነገር ውስጡ የለውም ወይ? ይመስለኛል በብዙ መንገድ አዲስ ያጻጻፍ ቴክኒክ ነው። አዲስ ዌይ ኦፍ ስቶሪ ቴሊንግ ነው። ብዙ ቦታ አይሞከርም። ለምን? ሰው ጀግና ያልሆነን ሰው ማየት አይፈልግም። እና እዚህ ካራክተር ውስጥ ግን ውስጡ ጀግኖችን እናያለን። የአስተሳሰብ ጀግንነት፣ የአመለካከት፣ የማንነት ነገሮችን ቀድሞ የመተንበይ የማሰብ ችሎታን እኚህን ሁሉ ነገሮች እዚህ ጀግና ባልሆነ ካራክተር ውስጥ እናያለን። እና የፊልሙ የሚያውጠነጥነው በዚህ ታሪክ ላይ ነው። ታሪኩ የሚያውጠነጥንበት ካራክተር ወይም የታሪኩ ባለቤት ጀግና የሚባል ወይም ደግሞ ሊያስጠራው የሚችል ስራን ሰርቶ ሳይሆን በሱ ውስጥ የሚያልፍባቸውን ውጣ ወረዶች በማሳየት ለሌሎች መማሪያ ሊሆን ይችላል የሚለውን ነገር ለማሳየት ነው የሞከርነው። ከዚህ ጋር በተያያዘ በፊልም ጽሁፍ ላይ የማንኛውም ሰው ታሪክ ፊልም መሆን ይችላል ወይም ደግሞ ድርሰት መሆን ይችላል። የምትጽፍበት ወይም ደግሞ ፊልም ሲሆን ደግሞ ቀርጸህ ለተመልካች የምታሳይበት መንገድ ይወስነዋል እንጂ የማንኛውም ሰው ታሪክ ፊልም መሆን ይችላል። እና ብዙ ጊዜ ፊልም ብለን ስናስብ የሆነ የተሰራን ጀብዱ መተረክ ላይ ነው የምናተኩረው እንጂ የሌሎች በእኛ አገላለጽ ወይም ደግሞ በማህበረሰቡ አስተሳሰብ ጀብድ ያልሆኑ ስራዎችን ፊልም እንዲሆኑ አድርገህ ማምጣቱ የተለመደ አይደለም። ገየ እቺ ዱቦን ባቲ መሳይተን መጋኖ ኢቲፕ ሰጥሞ ዮጨኒ ከበርገለ ነው መንቺጋ ማራ በርጊ አጥቶንተ ጨንጨላው በዚህ ታሪካዊ ፊልም ውስጥ ከተወኑ ተዋንያን መካከል አንዱ አብዱልሐኪም ነውና አብዱልሐኪም የዱበላን ገጸ ባህሪ ነው የሰራውና
እስቲ አብዱልሐኪም ዱበላ ምን አይነት ልጅ ነው ፊልሙ ላይ? ያው ዱበላ ባትወልደውም እንደ እናቱ ላይ ያሳደገችው የቆካንቴ ልጅ ነው ማለት ነው። እዛ ያደገ ልጅ ነው እና በስራ የሚያግዛታል ውሃ እያመላለሰ እና አንዳንድ ከስተመሮች ተጠቅሞ ሳይከፍሉ የሚሄዱ አሉ። ያው እንደ ጉልበትም አግዛታል እና እነሱ ነገሮችን ያግዛታል። ቤት በማጽዳት ምናምን ተባበራታሉ እና ብቻ በሰዓቱ ጥሩ እናት ነበረች። በሰዓቱ ከዛ በኋላ ትንሽ ዱላ ቢበዛም አሪፍ ነው። በጣም ጥሩ። እንግዲህ እስቲ ከትወናው ጋር በተያያዘ ያው ሀላቢሳ የመጀመሪያ ነው ስትሰሩ ያስቸገራችሁ ነገር አልነበረም? እስቲ ምንድነው በጣም አስቸጋሪው ነገር? በነገራችን ላይ እነዚህ አብሮኝ የሰሩት ማለት ነው አላብኛውን ይችሉታል እንጂ አሉ አንዳንድ ከበድ ያሉ አላብኛዎች አሉ፣ ቃላቶች ማለት ነው። በአማርኛ የሚጠቀማቸው ቃላቶች ነበሩ። እነሱን ፊደላቶች የግድ አላብኛ መሆን ነበረባቸውና እነዛን በመፈለግም ከባድ ነበረ። አዳዲስ ነገሮችም ስለተጨመሩበት ብቻ ትንሽ እሱ ነገር አስቸጋሪ ነበረ ማለት ነው። በርገና ኢቶንቲጋ ፋንቃልት ማሩ ሳሳምባ ካኔና ኢንቶሚ ጦሮሹ ኢታን ኒን ኢንኮሚ ግካ ኦሲማን ተሰማኒ ባዶን ከኒ ጨባ ቡቡሳ ሳምባ መጋን ዊ ማሃፊያን ተሰየቡስ ጸሐፊው በስነ ስርዓት የገለጻት በእያንዳንዱ የአላባ ጓዳ ውስጥ ያለች እናት ናት። አልተጻፈላትም አልተነገረላትም እንጂ እያንዳንዱ የአላባ ጓዳ ቆካንቴን የምትመስል እናት አለው። ሁሉም አላባ ጓዳ ውስጥ ቆካንቴን የምትመስል እናት አለች። በርገናን የሚመስል ልጅ አለ። ዙልፋን የምትመስል ልጅ አለች። በቃ የምታሳዝን እናት ናት። አልተማረችም፣ ግን ልጆቿን ለማስተማር ትለፋለች። በጣም ሩህሩህ ናት። ክፋት አታውቅም። እንደ አብዛኛዎቹ የአላባ እናቶች ኃይለኛ ናት። መልካም ሴት ናት ቆካንቴ። አብቼ እንዴት አድርጎ እንዳገኛት ባላውቅም በቃ የምትገርም ሴት ነው ያገኘው። ቆካንቴ ማለት ትክክለኛ የአላባ እናት ናት። እስቲ ምን ነበር አሁን የነበረው ኮሚሽን ከቃላቱም አንፃር ሀላቢሳ ያው በጣም ጥልቅ ነው ያው ይመስለኛል የድርሰቱ ከቃላቱም አንፃር ከአክሽን ከዘውጉም ጋር በተያያዘ እንዴት ነው አላስቸገራችሁ? አላስቸገረም ማለት ይከብድ ነበረ። አንዳንድ ቃላቶችን ለማግኘትም ስንቸገር ነበር፣ ያስቸግር ነበር። እውነት ለመናገር እኛን ተዋናዮቹን በተመለከተ የተስተካከሉ ነገሮች ነበር ሲደርሱን የነበረው። ደራሲና ፕሮዲውሰሩን ነው ሲቸገሩም ቃላቶቹን ለማምጣት ብዙ ሲለፉ የነበሩት። እኛ ጋር ተዋናዮች ጋር የተስተካከሉ ነገሮች ነበር ሲመጡልን የነበረው። የመጀመሪያችን ነው። ጥሩ ነገር ለመስራት ሞክራለሁ። በርገና ማለት በጣም ረጅም ጊዜ ፍቅር ህይወት ውስጥ የነበረ መጀመሪያም ችግር ውስጥ የነበረ ከእናቱ ጋር ችግር ውስጥ የነበረ የእናቱን ችግር እያየ ማለት ውስጡን ቻል አድርጎ ጠንካራ እናትም ነበረች። ውስጡንም ቻል አድርጎ እሷንም እንትን ለማየት ፍቅር ውስጥ የነበረ ሰው ነው። ከዛ በኋላ ያን ፍቅሩን ማግኘት አቅቶት በቢዝነስ ምክንያት የውጭ ሰው ጓደኛው አግብታ ምና እንትን ተብላ ትሄዳለች እና እሷንም ላለማጣት እናቱ ያላቸውን መሬት ተሽጦ ስደት የሚጀምር እዚህ ጋር ችግሩን እያየ ያለፈበትን የኖረበትን ህይወት ያን ችግር እያየ ገና ያን ነገር አጥፍቶ ወደዛ የሚጓዝ መንገድ ላይ ያለውን ፈተና እያወቀ የሚጓዝ ያን ነገር የሚጥር መሬትን እኩል በኩል በመሸጥ ስደት የሚጀምር ግማሹ ደግሞ በቃ ማለት 500 ሺህ ብርና 600 ሺህ ብር የሆነ ንብረት ሽጦ የ60 እና የ70 ሺህ ብር ሞተር ከገዛ በኋላ ሌላው 70% 80% በሌላ ነገር የሚጠፋ ማለት ነው። የሀላባ መሬት ማለት እንደዚህ እያየን ያለነው ነው።
ያንንም እንትን ማለት እኔ እንትኑንም ሳየው ትልቅ ትምህርት ነው ማለት በብዙ አላባ ወጣቶች ላይ የምናየው እንትን ነውና በጣም አስተማሪ ነው ብዬ አስባለሁ። ማትማቶራ ሬን ፎሎጭ ቆሃኖ የኖ ሸይጣን ሰዊቱ ቢሊ ጨነራ ካላቃን ሻንካ ይግባም ማንኛውንም ነገር ስትሰራ የመጀመሪያ መሆን የሚያመጣቸው ተጨማሪ ፈተናዎች አሉ። ፈተና የሌለው ስራ የለም። ግን የመጀመሪያውን ነገር ስትሰራ ተጨማሪ ፈተናዎች አሉ። ይሄ ፊልም በሀላብኛ ቋንቋ የተሰራ የመጀመሪያው ፊልም ነው። እንደገና ደግሞ በሀላባ ልጆች ብቻ የተሰራ የመጀመሪያው ፊልም ነው። በሀላብኛ ቋንቋ ከየትም ሀገር ያመጣ ነው ሌላ ባለሙያ የለም። ከየትም ሀገር ያመጣ ነው ሌላ ተዋናይ የለም። ሁሉም የሀላባ ልጆች ናቸው። ማቴሪያልም ከሀላባ ውጪ የጠራ ነው ማቴሪያልም የለም። ሀላባ ባለው ማቴሪያል ሀላባ ባሉ ልጆች የተሰራም ጭምር ነው። መራመገኑ አሜኖሁ አሮኒት ፎሎጬኖሁ አሮኒት ከነሮኒ ኢትጋሚ ኦነባዳታ ሚያማ ከለቆንቲሁ በረሃው ላይ ገንዘብ የሚከፍሉት አሉ። ስደተኞቹ ለአሰዳጁ የሚከፍሉት ገንዘብ አለና ያንን ገንዘብ በቦርሳ ውስጥ ደብቄ ማንንም አያውቅም፣ መያዜን ማንንም አያውቅምና ፖሊስ ጥበቃ ይዘናል ከፍለን የመኪና ሹፌሮች አሉ ምናምን ረዳት ተዋናያን አጃቢ ተዋናያን አሉ። ካራክተሮቹም ዋናዎቹ አሉ እነሱና ልክ ቀረጻ ላይ ሁሉንም ነገር ሴት ካረኩኝ በኋላ ገንዘቡን አውጥቼ እንኩ 10 ሺህ ብር ለደላላው እየሰጣችሁ ነው የምትገቡት ነው ፊልሙ ላይ ያለው ታሪኩና ልክ 10 ሺህ ብር አውጥቼ ሲሰጣቸው እዛ ጋር ጦርነት ተነስቷል። ፖሊሶቹ ለኛም ገንዘብ ሊጨመርልን ይገባል። አዎ እኛን ሊጠብቁ የሄዱት ፖሊሶች ናቸው። ገንዘብ ሊጨመርልን ይገባል። አንሰማም አሉ። ሹፌሩ ታይፎይድ አሞኛል አለ። ልመለስ ነው አለ። የትኛውም ፊልም ላይ ማንኛውም ፊልም ልሰራ ስትነሳ ወይም ቀደም እንዳለው ኦንሴት የሚያጋጥሙ ችግሮች የትኛውም ፊልም ላይ ከመኖራቸው ሌላ እኛ ጋር ያጋጠመን ከልምድ አንፃር የመጀመሪያው ስለሆነ ሁሉም ሊባል በሚችል ደረጃ የሆነ እንትን አለ። ያንን አይተን ከመምረጥ ውጪ የሰሩትን ፊልም አይተን ምናምን አይደለም እና የመረጥ ነው። የዛን የኦንሴቱን ባህሪ ካለማወቅ አንፃር የሚመጣ ተጨማሪ እንቅፋት ነበረ ነው እንጂ የትኛውም ቦታ ላይ ሊያጋጥም የሚችል ነገር አጋጥሞናል። ያንን ማለፍ በሚገባህ ነገር ታልፈዋለህ። ሳስ ያልፈዋል። እኔ አላልፍም። ጥዬ የሚሄድባቸው ቀኖች ነበሩ። ማለት እኔ በባህሪ ደረጃ ሳስ ሲበሳጭም አልተበሳጨምም ብለህም አታቅም። እኔ አላቅም ስራ ላይ እኔ በጣም ቶሎ ስለምቀያየር የሳስን አላቅምና እነዛ ችግሮች ነበሩ። ከዛ ውጪ እንደ የሚያዝናና ነገር ከጽሁፉ ጋር በተያያዘ ልንገርህና እኛ አንዴ ሁሌም ነው ማነሳት አንድ ልጅ ነበረች አብራን የምትሰራና እኛ ወደ ቀረጻ ልንወጣ የሆነ የባንክ ቤት ላይ የሚሰራ እንትን ነበረ ሲን ነበረንና ባንክ ምንድነው ባላብኛ ምናምን ተባለ። ልጅቷ ቶሎ እሷን ኖርማሊ እሷን አይደለም የጠየቅነው። እሷ ከአጃቢ ተዋናያን መሪ ተዋናይም ነበረች ቁጭ ብላለች እና እኛ እንደዚህ ቁጭ ብለን እኔና እሱ ነው የተጠያየቅነው። ባንክ ምንድነው ሲል ልጅቷ በመሃል ጣልቃ ገባችና ባንካ አለች እና ሳስ ሲቀያየር አይቼዋለሁኝና እሷን ተዋትና አሁንም ሌላ እንትን ብሎ እሺ ማለት ከባንክ ጋር የሚገናኝ ሊያመጣ ነው በሱ ቤት ሳጥን። እሺ ምንድነው ሲል ሳጥን አለች። አዝናኝነቱ ባለፈ ያስተማረኝ እንትን ነበር ማለት ነው። በረሃው ላይ ማለት የሄድንበትና እንመለሳለን ተብሎ የታሰበበት እንትን አለ።
ማለት የያዝነው እንትን የለም ማለት እዛ በረሃ ብለህ ስትሄድ መጠለያ ምናምን ልትይዝ ይገባል። ያን ምናምን የያዝነው ነገር የለምና ገና 2-3 ሹት ከወሰደ በኋላ ሰዓቱ ለሁለት ምናምን ጉዳይ ሆነ። ጅብ በዛ በኩል ይጮልሃል። በረሃ ነው የሆነ ነገር ልትፈራ ምናምን ትችላለህ እና በቃ እሷን ተንከባክቧት ምናምን ከጎን ስንሰራበት ከነበረበት ቤት ጎን ተቀበሏትና ቻርጅ ልናረግ ወፍጮ ወዳለበት ስፍራ ሄደን ልክ ስንገባ ምናምን ይገርማል ማለት በቃ እንደ ሀላብነት ደስ የሚል ቤት ነው። ሳሎን የገባ ነው። ስንገባ አያውቁንም። ለምን እንደመጣን አይታወቅም። ምን አይታወቅ ቀድሞ የተሰጠ እንትን የለም። በቀበሌያም እንትኖች የተነገራቸው ነገር የለም። እንደ እንግዳ ተቀበሉን። ከነበሩበት እንደውም ኒቃቢስት ምናምን ነበረችና ቶሎ ወጣ ወደ ውስጥ ነው የገባቸው። ከዛ በኋላ ለራሳቸው የነበረውን ወተት አይቡን ምኑን አውጥቶ ዘረገፉን ማለት ነው። እኛ ለክሻ እንደሰገድን ነበርና አውጥተው ቀጥታ እኔ ቶሎ ወደ ከተማ ነው የመጣሁት ማለት ነገሩ በቃ እኛ ብንሆን እኔ ብሆን እናረጋለን እኛ ቤት የሚለው ነገር አስተምሮኝ አልፎኛል ማለት ነው። እና በጣም ማለት አይተውት ምስጋናዬንም ቢቀበሉኝ ደስ ባለኝ ነበር። አብዛኛውን ችግር የነበሩትን ከባድ ጊዜዎችን እነሱ ገልጸውታል ብዬ አስባለሁ። በተለይ ኮሮናው ረመዳኑ ላይማ በጣም ብዙ ነበር የተሰቃየ ነው። ያው ቅድም እሱ እንዳለው ሰው አብዛኛው እንትን የሚለው ወደ ማታ አካባቢ ነው እና ወደ 8 ሰዓት ምናምን ነው ምንተኛው በተለይ ከሱ ጋር ማለት ነው። እና ያው ቤት ትገባለህ እንጂ ትንሽ ቆይተህ ከቤተሰብ ጋር ምናምን ሱር ተበላና ምተኛው አዛን ካለ በኋላ ከሱቢ ሰላት በኋላ 11 ሰዓት ከ12 ሰዓት አካባቢ ነው እና ከ12 ሰዓት በኋላ ተኛለህ። እሱ ጋር ገና ቀጠሮ ጧት 1 ሰዓት አለ ታወኝ ተሸክሞን ነበር የሚወስደን እዛ ቀረጻ ቦታ ላይ ማለት ነው። እና ጊዜውም ትንሽ የሰላምን ጸጥታ ችግር ነበረ። ብቻ ይከብድ ነበረ በሰዓቱ የነበረው ነገር ማለት ነው። እና የመጀመሪያችንም እንደመሆኑ ትንሽ የፊደላቶቹ ጉዳይ ምናምን ደግሞ በሌላ በኩል አስቸጋሪ ነበረ። በተለይ እኔ ማረሳት ግርግዳ የምትለው ነገር የግርግዳ ስም ባላብኛ ጠፍቶ ሌላ ትርስከተ ነበረ። በጣም ይከብድ ነበር። ብዙ ነገር ነበረ። ትምህርት ቤቶች ምናምን የሚባሉ ነገሮች አሉ። ግርግዳ ምን ተባለ? ኧረ እኔ አሁንም ራሱ አላስታውሰው። ያው ተሰረዘ። ብዙ ፊደላቶች ቋንቋዎች ማለት ነው ተሰርዟል። ቃላቱ ጠፍተው ማለት ትርጉም ጠፍቶት ባላብኛ ጠፍቶ በሌላ ነገር እየተተካ ነበር ያለፈው እና ፊደላቶቹ በጣም ከባድ ነበሩ። ከሰው ነበር እየደወልን ከአላብኛ ቋንቋ ምሁራኖች ከአገር ሽማግሌዎች ምናምን ነበር እየደወልን ያው እነሱ እንትን እያሉ የሚፈለገው ከልማት ማህበርን ብዙ ተወስዷል። ያው ልምድ ስላላቸው እነሱ ብዙ ረተውናል ብዬ አስባለሁ። እና ብቻ ከባድ ነበረ። የኔውማ ትንሽ ከነሱ ትንሽ ለየትም ስለሚል ብዙ ተመትቻለሁ እላለሁ። ተደብድቤያለሁ። በተለይ ኮካንቴ እሷ ያው ትንሽ እንትን ቤት ውስጥ ባሬ ትንሽ አስቸጋሪ ነበረ። ያው ቶሎ አንግባባ የማስረዳትም ችግር ስለነበረ ያው እሷ ደግሞ ንዴቷን ወዲያው እንትን ስለምትል በጥፊ ምናምን የምትመታ ቦታ ነበረ። ረመዳን ጾም በባዶ ትውላለህ፣ በጥፊ ትመታለህ እና ያው ጉንጫ አብቶ ነበረ ወደ ቤት ሄደው ብቻ። ሌላው ደግሞ በጣም ደስ ይል ነበረ። ያው እነሱንም ስለተዋወቅኳቸው በጣም ደስ ይለኛል። ወደፊት ያው ጥሩ ነገር ይቀርባል ብዬ አስባለሁ። ያው እስካሁን ላለው ነገር የትንሽ ያለውን ጉለት ምናምን ከይቅርታ ጋር ተቀጣዩ እናስተካክላለን በሚለው ይታለፍልንና ትንሽ እኔ ደግሞ የሆነ ግማሽ ረመዳን ግማሽ አካባቢ የሆነ ጉንፋን ነገር ከባድ እንትን ብሎኝ ነበረ። ያንን ነገር ያው በድምጽ በሌላ እንትን ተሰርቶልኝ ነው ያለፈው። ለቀጣዩ ጉንፋን እንደማይዘኝ ተስፋ አደርጋለሁ። ለምንድን ነው ኪስ ውስጥ እጅህን መክተት የምትፈራው? ከፍለ ለምን አትሄድም? ኪስ ውስጥ የሚነክስ ነገር አለ እንዴ ምናምን አለች።
እና ስትለው ኪሰክ ያዜ ነው ያለችው። እና ኪስ በአላብኛ ምንድነው? መጨረሻ ኤዲቲንግ ላይ ነው ያገኘሁት። አልፈነዋል፣ ቀረጻ ላይ አላስተካከልነውም እና አልፈነው ያው ኪስ ነው የሚሆነው ተባብለን አልፈነውና ኤዲቲንግ ላይ ያገኘሁትና ቀጥታ አብዱልፈታህ ሻፊ በጣም ምርጥ ጓደኛዬ ነው። እሱ ጋር ደወልኩኝ። መጣ ያሉትን ነገሮች ነገርኩትና ይሄንንም ቃል እንዲፈልግ ነገርኩት። አብዱልፈታህ ሱራጅ መሐመድ ሙክሼ ጋር 15 ዙር ተፈልጎ ኪስ የሚል ቃል በአላብኛ ታጣ። ከዛ መጨረሻ ላይ በምን እንደተካነው እንግዲህ ፊልሙ ላይ ታዩታላችሁ። ከያንዳንዱ ቤት ሄደው ራሳቸውን ለዛም ቤተሰብ ወይም ደግሞ እንደ ሀብሲሳ ላለው ወንድ መስዋዕት የሚያደርጉ ናቸው። ይሄ ያልገጠመው ቤተሰብ ትንሽ ነው አላባ ላይ። ይሄ ከብዙ ነገር ነው መነሻው፣ ከብዙ ነገር ይሄ ሊታሰብበት ይገባል። ምንም ማይካድ ሀቅ ነው። ከፊልሙ በኋላ ሰዎች በራሳቸው ጭንቅላት ላይ ይመጣል ብዬ ስላሰብኩኝ ማለት መሬትህን ሽጠህ ቅርስ ሽጠህ ኢፍ ላይ የምትገባበት 50-50 የሆነ ነገር እንደ በርገና አይነት መንገድ የምትጀምርበት ቅርስ ነው። መሬት ቅርስ ነው ስልህ ያንን ነገር ሳታጠፋ የራስህን ሌሎች ኦፖርቹኒቲዎች መጠቀም አትችልም ወይ? ያንን ሳንሞክር እኛ ለዘውግ አልተጨነቅንም። ኦዲየንሳችንን ለመያዝ ፈን ጨመርንበት እንጂ ስለ ዘውግ ማውራት ጀምረን ትተናል። ለምንድነው? ፊልም ወይም ድራማ የትኛውም የኪነ ጥበብ ስራ የማህበረሰቡን ችግር መፍታት የሚችል ካልሆነ ጥቅም የለውም። ስቀህበት የምትወጣ ከሆነ ጥቅም የለውም። ለኔ ለሰዓቱ ተዝናንተ ልትወጣ ትችላለህ። ምን አረክ ግን ከዛ በኋላ አንተም ላይ ይሁን ሌላውም ሰው ላይፍ ላይ ምን ተጽዕኖ አሳደረ? አሉታዊ ተጽዕኖ ሳይሆን አዎንታዊ ተጽዕኖ፣ ፖዚቲቭ ተጽዕኖ ምን አሳደረ የሚለው ነው። ስለዚህ ከዛ አንፃር የተቃኘ በዛ መንገድ የተቃኘ አተያይ ያለው ተመልካች እንዲመጣ ነው እኔ የምፈልገው። ለፈንም ይሁን ለትራጀዲም ይሁን ለሌላውም ዘውግ በደንብ መስራት ይቻላል። ግን እኛ ችግራችንን ነው ለመንገር የፈለግነው፣ ያለንበትን ሁኔታ ነው መንገር የፈለግነው። ይሄ ነው ለመጀመሪያ ስራም ያው እኛ ወጣቶች ነን በዚህ መልኩ ተገኝተናልና እርግጠኛ ነኝ ቦታ ይጠባል ብዬ ነው ማስበው። ጥሩ ተመልካቾቻችን የነበረን ቆይታ እንግዲህ የተከታተላችሁትን ይመስል ነበር። ሄቻው ዕቃ በቅርቡ ለህዝብ ይፋ ይሆናል ማለት ነው። በሀላባ ህዝብ ልማት ማህበር ደጋፊነት የተሰራ የመጀመሪያው ሀላቢሳ ፊልም ወደ እናንተ በቅርቡ ይደርሳል። ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። ሰላም ሁኑ።